አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? አላችሁ? አልሐምዱሊላህ እኔ ደህና ነኝ። ለድምጽ ደግሞ ይቅርታ ጉንፋን ይዞኛል። እንደዚህ ሀያ ሲቀየር ሱብሃንአላህ ቶሎ ነው ጉንፋን የሚያዝን ለምን እንደሆነ አላውቅም ወላሂ። እና ልክ እንደኔ ደግሞ ወንዝ ዳር የምትወዱት ልጆች እንደዚህ ወንዝ ብስምላ እስኪ ተመልከቱ። እኔ በጣም ነው ወደው ወንዝ በጣም ነው ወደው ሱብሃንአላህ እንትን በዚህ አጋጣሚ ፎዚ በጣም ነው የማደንቅሽ፣ በጣም ነው የሚወድሽ ፎዚቱ። እዛው ጊዜ እዚህን ጊዜ ያኔ ሱብሃንአላህ ጥሩ ሰው አለ ብዬ አላሰብኩም። አየውሽ፣ ደግ ሰው ነሽ፣ ጥሩ ሴት ነሽ። በቃ ሰው ማለት ለሰው ደስታ እምደሰት ለሰው ደስታ የምደሰት በቃ ሰው ማግኘት አለ አይደል እንዴ? በቃ ጥሩነት በጣም ጥሩ ሴት ነሽ ወላሂ። እና በጣም ነው የማመሰግንሽ፣ ሹክረን ልበልሽ። ስለ እንትናዎቹ ደግሞ ሱዲቹ 4000 3000 ምናምን ከፍለን እንወጣ ያለችው ልጆች እሄድ ሱዲ ናት። ሱዲ ነው የምትኖረው። ማውጣት ፈልጌ አለች 4000 5000 ምናምን ከከፈልሽ ነው እንጂ በጣም ሩቅ ስለሆነ ሁለት ሆነን ማውጣት ከሆነ አንድ ሰው ማውጣት ይችላል። ሁለት ሰው ከሆነ ለሁለት መኪና ነው አንቺ ነው የምትከፍሽ? አዎ ለሀቢብቴ እዛው ቁጭ በይ አልኳት። ሲጀመር ምን መስራት ነው አሁን ማውጣት? መደም ቤት ከወጣሽ መደም ቤት ተመልሸሽ ነው የምትሰሪ እንጂ ቢሮ ውስጥ የምትሰሪ እንትን አይለሽም። እነሱ ኦኬ ውጪ ችግር የለም በቃ ካወጣሽ እኮ ካልወሊ ከሆንሽ በብዙ ብር ነው የምትቀጥሪ። ቋንቋ ታውቃለሽ ከሆነ ምግብ መስራት ምናምን ታውቃለሽ ከሆነ ነው የምልሽ ሀቢብቲ፣ ውሸት ነው። እዛው አሁን እዛው 4000 ምናምን ከፍለሽ ትወጣለሽ። ኦኬ እዛው ቦታ የነሱ ቤት ከደረሽ በኋላ ደግሞ ሀቢብቲ 1 ወር 2 ወር ትቀምጣለሽ። ይሄን የነሱ የታክሲ የከፈልሽው እጥፍ ደግሞ ታውጣለሽ እዛው ቤት ውስጥ ማለት ነው። ለምግብ ለምንም። አሁን ውጭ ያለው ሰው ሀቢብቲ አልሐምዱሊላህ ቆይቻለሁ፣ እዚች ሀገር ላይ ቆይቻለሁ። የአገር ኑሮና እዚህ ሀገር ሌላ ሀገር ስደት ላይ ያሉ ኑሮ ይለያያል ሀቢብቲ፣ ይለያያል። አሁን እዛው ኢትዮጵያ ውስጥ ያሉት አበሾች ናቸው። እዚህ ሀገር ሌላ ሀገር ላይ ያሉት ራሱ አበሾች ናቸው። ግን ጸባዎቹ አንድ አይደለም ሀቢብቲ። ይበላሉ ሀቢብቲ። በቃ ብርሽ ብቻ ነው የሚፈልጉት እነሱ። ለአንቺ ማሰብ ሰው የለም። አሁን በዚህ ቦታ ነው እኔ ፎዚ በጣም ጥሩ ሰው ስለሆነች ያኔ እንደዚህ ማደግ ያለባችሁ እንደዚህ ታረጋላችሁ፣ እንደዚህ ካረጋችሁ እንደዚህ ታደጋላችሁ። ማን ነው እዚች ሶሻል ሚዲያ ላይ እንደዚህ የመደም ቤት የሚሰሩ ልጆች ታብታብ አድርጉ ጌም አለኝ ምናምን በስተቀር እንደዚህ አድርጉና እንደዚህ ይሉና አላል እንደ ፎዚ የዘጋጀችው ሁሉ ነገር እንደዚህ በቃ እሷ ያሳበች ሀሳብ ራሱ ያሰበ ሰው አለ የለም። ምክንያቱም ለራሳችሁ ብቻ ነው የማስቡት። ሀባብ ስንት ሰው ቪዲዮ ባላራው ትተናል እኛ ነን። ስንት ሰው ሰብስክራይብ አድርገናል እኛ ነን። ግን እኛ የት ነኝ አሁን? እዛው ነን እዛው። ምክንያቱም ልክ እንደ አሁን ፎዚ ልቧ ላይ ያወራች ነገር ያወራው ሰው የለም። እኔ እስካሁን ቲክቶክም በቃ ሁሉም ሶሻል ሚዲያ አዳምጣለሁ። ግን እንደዚህ በቃ ልክ እንደ ፎዚቱ ልቧ ላይ ያወራች እንደዚህ ለመደም ቅመሞች ብላ ያወራች ሰው የለም። አወራሉ ምንድነው የማወሩት? ይነሱ ነው እንደዚህ ያደርጉ እነሱ ናችሁ እንጂ ያኔ እነሱ ናችሁ ላይክ አድርጉ እነሱ ናችሁ እኛ ያሳድግን። አዎ የኛ ነን። ግን
ለኛም ማሰብ አለባችሁ። እንደዚህ አድርጉ፣ እንደዚህ ካርጋችሁ እንደዚህ ይሆናል፣ እንደዚህ ካርጋችሁ እንደዚህ። አቤት አቤት ፎዚ እኮ መታ እጃችን ያዛ እንደዚህ ብቻ ነው ማቀራት እኮ ወላሂ አላዝም። አላህ ጀዛሽን ይከፍልልሽ ፎዚ። እና በዚህ አጋጣሚ ልጅ እንደዚህ መውጣት ውጭ መውጣት የፈለጉት እህቶቼ እኔ የምላችሁ መውጣት በቃ ተጨነቃችሁ። ሲጀመር ሱዲ ውስጥ ደግሞ ጠፍታችሁ እንዳትሰሩ። አሁን እስር ቤት ያሉት እዛው ነው የምሞቱት ምናምን እንጂ ማን ነው አሁን ወደ ሀገር ያደ ሰው አለ? የለም። ይሄን ነገር እያያችሁ እየሰማችሁ ለምንድን ነው የምትወጡት? ሁለተኛ ደግሞ እንደዚህ ኢማራት ውስጥ እኔ አሁን የምኖረው ኢማራት ውስጥ ነው። እኔ ጠፋሁት ጊዜ ፋሽን ስለሆነ ነው። እዛውን ጊዜ ፋሽን ነበር መጥፋት። አዎ የምር ፋሽን ይመስለኛል እንጂ ምን እንደቸገርኩ ራሱ የምር አላውቅም። ቀለቀለኝ በቃ ወጣሁ። አስተግፍሩላህ አልዓዚም። እስካሁን ውጭ ሆኜ ብዙ አመት ቆይቻለሁ እዚህ ሀገር። ግን እንትን አንድ ብርም የለኝም። አገር ገብቼም እናቴም አላየሁትም እስካሁን ስንት አመት እና አሁን እንደዚህ ኮንትራት ቤት ካላችሁ በ2 አመት አለ እንደ በሶኬ 4 አመት ትሄዳላችሁ፣ ወደ አገራችሁ ትሄዳላችሁ። 4 አመት ከጨረሳችሁ እትሶኬ 4 ወር ወይም ደግሞ 3 ወር ራሱ ትሰጣለች እንትና መደሞች ማለት ነው ይሰጣሉ እነሱ። 3 ወር ከሆነ በቃ ሪፍት ትወስዳላችሁ። በቃ ሪፍት ያው ማንኛውም ሰው ሪፍት ያስፈልጋል እናውቃለን። ግን 2 አመት ውስጥ ደግሞ 2 ወር በቂ ነው የምር። አሁን ቦታ ወኜ ሳስብ ነው እንጂ ድሮማ ብስሚላ እንደዚህ አይነት ሀሳብ የለብኝም። ሀባቢ ብርም ይጠቅመኛል አይመስለኝም። በቃ እኔ የምፈልገው በቃ ዝም ብዬ ፍሪ ሆኜ መኖር ነው እንጂ ብር ይጠቅመኛል ብዬ አስቤም አላውቅም። እና አሁን 2 አመት ከጨረሳችሁ እኔ ልክ እንደሄድኩ ኦኬ ትሄዳላችሁ። 2 ወር ትቀመጣላችሁ እዛው አየር ሁሉ ነገር ተወስዳላችሁ፣ ትመልሳላችሁ ወደዚህ ኦኬ። 2 አመት ከጨረሳችሁም አሁን ትሄዳላችሁ ትመልሳችሁ ኦኬ። መደሞች እነሱ ጋር 4 አመት 6 አመት ምናምን ከሰራችሁ ወላሂ ልክ እንደ ቤተሰብ ነው የሚያውሽ። አንቺ ጥሩ ከውሽ ሲጀመር ለሰው ደግሞ እኛን ስለሆነን እነሱ ቤት የመጣውን እኛ ጥሩ መሆን አለብን። እኛ ጥሩ ከሆነ እነሱም ጥሩ ነው የሚሆኑት። እና ስለ ብር ስናወራ እነዚህ ኢጃዛ ቤት ምናምን ሀባቢ ከዛ 2 ወር 4 ወር ጨርሰሽ ወደ ስራ ትሄዳለሽ ኦኬ። ስራ ስትሄጂ ለክራይ ቤት ብር አንቺ ላይ ይደርባል ኦኬ። አንቺ የምትሄጂ አሁን ስራ የት ነው? መደም ቤት ሀቢብቲ፣ ወይም ጥሩ ትሆናለች ወይም ደግሞ የባሰበት ቤት ይሆናል ሀቢብቲ። አበደን ሰው ቤት ጥሩ የለም አበደን። አንድ ቤት ምግብ የለም፣ አንድ ቤት ልጆች ነው የሚበዙት፣ አንድ ቤት ደግሞ መደብ ጨቅጫቃ ትሆናለች፣ አንድ ቤት ደግሞ ጥሩ ሁሉ ነገር ሆነ ምን ነው ማነስሽ ሀቢብቲ፣ ደሞዝሽ ራሱ አይከፍሉልሽም ኦኬ። አይዲ ምናምን መሰረት ምናምን ከፈለግሽ በቃ ኪሳራ ውስጥ ገብተሽ ማለት ነው። በቃ ኪሳራ ምንም አይጠቅምሽ። አሁን ጎበዝ ከሆንሽ እዛው ነሽ ኦኬ። 4 ወይም ደግሞ በቃ መግባት ምናምን እቀረብኝ ካልሽ እዛው አንድ ቤት ሆነሽ ብርሽን ሰብሰብ አድርገሽ የሆነ ነገር ውጭ ላይ የሆነ ነገር መስራት ያኔ አሳብ ካለሽ ሙሽ አበሻ ጋር ተቀላቀልሽ ማለት በቃ ጠፍተሻል ማለት ነው። እነሱ ጋር መቀላቀል አይደለም። በቃ ለራስሽ የሆነ ነገር መስራት አለብኝ ወይም ደግሞ ሲቪ ሁሉ ነገር አዘጋጅተስ ካዘጋጅሽ በኋላ የሆነ ስራ ጥሩ ስራ ካየሽ በስተቀር አበሻ ጋር ተቀላቀልሽ ማለት በቃ ጠፍተሻል ማለት ነው። ብርሽ ውሃ ጠጥቷል ማለት ነው ሀቢብቲ ኦኬ። እና ካቻች እንደዚህ አድርጌ ካልቻች ደግሞ ቀጥ በይና ወደ ሀገርሽ ሂጂ ሀቢብቲ። እረፍቱ ሰጂና ተመለሽ። አሁን አንድ ቤት ለ2 አመት ብር ደግሞ ውጭ ላይ የሆነ ነገር ስራ መጀመር አውጠቅመሻል ከያዝ
መያዝ አለብሽ። ግን ያን እንደዚህ ወደ ሀገር መላክ ምናምን ሳይሆን መያዝ እና ኢንሻአላህ ሁላችን ጋር አላህ ይሁን። ዱዓ እናድርጋለን። ውጭ በጣም እኔ በበኩል የምመክርሽ ነገር ሀቢብቲ ውጭ በጣም መጥፎ ነው። በጣም ያኔ ትባክናለሽ፣ ብርሽ ትባክናለሽ፣ ሰው ጋር ትኖራለሽ። እንደውም አልፎ ተርፎ ደግሞ ጓደኞቼ ናቸው ምናምን አንቺ የምትይ ነገር እሰርቅሻለሁ ሀቢብቲ። መስረቅ ምናምን ደግሞ ህቅር በድርልኝ ነው የሚሉሽ። ያኔ ብር አለኝ ምናምን ትላለሽ አንቺ ደግነትሽ ማለት ነው። ብር አለኝ ምናምን ካልሽ ልክ እንደ አዲስ ከወጣሽ ማለት ነው። እኔ ተበልቻለሁ። እኔ ያለፍኩት ላይፍ ነው እኮ እናንተ የምነግረው አባሩ። እኔ ብር አለኝ ምናምን ብዬ ልክ እንደ አዲስ ወጣው። ወላሂ አዝም ዋሊቴ እነሱ ጋር ነው እንትን አድርጌ የምቆጥረው ብሬን ያለኝ ነገር እና በድሩልኝ በቃ ኖርማል አድርጎ ነው በድሩልኝ። እስኪ እንደዚህ አይነት ያኔ ወይ 1000 2000 ምናምን ነው የምልሽ ትሰጣለሽ ሀቢብቲ። 2 ወር 3 ወር በኋላ ከጠየቅሽ አይ ረስቼ ነው የምልሽ። ረስቼ ነው። እንዴት ትረሳለህ? የሰው ብር ይረሳል እንዴት? እንዴ አንቺ አበዳሪ፣ እነሱ ደግሞ ተበዳሪ ናቸው። እንዴት ያኔ አንቺ እንዴት ትረሳለሽ? እነሱ ሙዳችሁ ነው ሀቢብቲ። ለመዳችሁ ያኔ ካላስ ሁሉ ነገር አውቃለሁ አይደል? እንደ በቃ ለመዳችሁ እነሱ ሁሉም ሰው እንደዚህ ያደርጋሉ ስለሆነ በቃ ለመዱ ማለት ነው። ረስቼ ነው ይሄን ያህል ብር ረስቼ ነው ያኔ ምን ማለት ነው? ምን ታረጋለሽ? እና አላህ የፈራው ሰው ይከፍልልሻል። አንዳንድ ደግሞ አይከፍሉልሽም ሀቢብቲ፣ ወላሂ አይከፍሉልሽም። እና ብዙ ነገር አለ ውጭ እንደዚህ እነሱ ቪዲዮ የሚለቀቁት የማወሩት ወሬ ምናምን እንዳይታለላችሁ ወላሂ። ምክንያቱም እዚህ ሀገር በቃ ብዙ ነገር አለ። ስደት ላይ ብዙ ነገር አሳልፈናል፣ ብዙ ነገር አይተናል። እድማችን ሄዷል። ህመምተኛ ሆነናል ወላሂ። እዚህ ሀገር ሁሉም ሰው ስደት ላይ ነው። ጨጓራ ምን የሚሆነው እየመር በሽተኛ በበሽተኛ የሚሆነው በቃ እዚህ ከመጣን በኋላ ነው። ስለዚህ በቃ እኔ ወላሂ ላዝም እዛው ናችሁ ወደ ሀገር ከሄዳችሁ በኋላ ተመልሳችሁ መምጣት በቃ ያኔ ቤት መቀየር ሱኪ ሌላ ቤት ከቀየራችሁ ራሱ ግን ህጋዊ መሆን አለባችሁ። ህጋዊ ማለት እንደዚህ የራስ ቪዛ ምናምን አይደለም። የራስ ቪዛ ማለት በቃ ብርልሽም ማለት ነው። በቃ ባዶ ነሽ። ግን የነሱ ስር በቃ ከፊልሽ ስር መስራት ይሻልሻል። እና እናመሰግናለን። አካባቢ